ኤርትራ በፈረንጆቹ ከ1880ዎቹ ጀምሮ እስከ 1941 ድረስ በጣሊያን አገዛዝ ስር ነበረች። ከዛም በሁለተኛው የዓለም ጦርነት ጣሊያን በእንግሊዝ ተሸንፎ ከኤርትራ ምድር ለቆ ከወጣ በኋላ ደግሞ እንግሊዞች ኤርትራን በወታደራዊ አገዛዝ እስከ 1952 ዓ.ም ድረስ አስተዳድረዋል። በዚህም ጊዜ የአፄ ኃይለ ሥላሴ መንግስት ኤርትራ ከጣሊያን ቅኝ ግዛት በፊት የኢትዮጵያ አካል ነበረች፣ አሁንም ወደ ኢትዮጵያ መመለስ አለባት የሚልን የዲፕሎማሲ ዘመቻ ያካሄዱ ነበር። ከዛም ዩናይትድ ኔሽን ወይም የተባበሩት መንግስታት ይህን የኢትዮጵያ ጥያቄና ሌሎችም ጉዳዮችን ከግምት ውስጥ በማስገባት በፈረንጆቹ በ1952 ወይም እንደ ኢትዮጵያ አቆጣጠር በ1945 ዓ.ም ኤርትራን ከሌላው የኢትዮጵያ ግዛት በተለየ መልኩ የራሷ ፓርላማ ኖሯት፣ የራሷ ባንዲራ ኖሯት፣ እንዲሁም የውስጥ ጉዳዮቿን በራሷ መወሰን የምትችል ነገር ግን በፌዴሬሽን የኢትዮጵያ አንድ ግዛት ሆና እንድትቀጥል የሚል ውሳኔ ተወሰነ። ይህም ውሳኔ የተወሰነበት ምክንያት በጊዜው አብዛኛው የኤርትራ ህዝብና የኤርትራ ፖለቲከኞች ያላቸውን ከፍተኛ የሆነ ሀገር የመሆን ፍላጎትና በኢትዮጵያ መንግስት አገዛዝ ስር ያለመሆን ፍላጎትን ከግምት ውስጥ በማስገባት እንደሆነ የዩናይትድ ኔሽንስ ሰነድ ያሳያል። በዚህ መሰረት ኤርትራ የኢትዮጵያ ግዛት ሆና አብረው በሰላም መኖር ጀመሩ። ነገር ግን አፄ ኃይለ ሥላሴ ኤርትራን ልክ እንደሌላው የኢትዮጵያ ግዛት በፈለጉት መንገድ ማስተዳደር አልቻሉም። ምክንያቱ ደግሞ ቅድም የነገርኳችሁ በዩናይትድ ኔሽን ለኤርትራ የተሰጣት ልዩ መብቶች ናቸው። በዚህ ምክንያት አፄ ኃይለ ሥላሴ ነገሩን አልወደዱትም። ይህንንም ተከትሎ አፄ ኃይለ ሥላሴ የኤርትራ ፓርላማን በማፍረስ የውስጥ ጉዳዮችን በራሷ የመወሰን መብቶቿን በማፍረስ እንዲሁም ከኢትዮጵያ ጋር ያጣመራትን የፌዴሬሽን ስርዓት በማፍረስ በፈረንጆቹ በ1962 ወይም በኢትዮጵያ አቆጣጠር በ1955 ኤርትራን ልክ እንደ ማንኛውም የኢትዮጵያ ግዛቶች እንድትተዳደር በማድረግ ሙሉ ለሙሉ ወደ ኢትዮጵያ ስርዓተ መንግስት ጠቅልለዋታል። ከዚህም ውጪ አፄ ኃይለ ሥላሴ የኤርትራ የሥራ ቋንቋ የሆኑትን ትግርኛና አረበኛ ቋንቋን በኤርትራ የሥራ ቋንቋ መሆናቸው ቀርቶ በምትኩ አማርኛ የሥራ ቋንቋ እንዲሆንና የኤርትራ ባንዲራ ቀርቶ የኢትዮጵያ ባንዲራ ብቻ ጥቅም ላይ እንዲውል በማድረግ ኤርትራ ልክ እንደሌሎቹ የኢትዮጵያ ግዛቶች እንድትመራ አድርገዋል። ይህንንም ኤርትራ ሙሉ ለሙሉ ወደ ኢትዮጵያ ማጠቃለልን ተከትሎ በጉዳዩ ተቃውሞ ያላቸው የኤርትራ ዜጎች በአፄ ኃይለ ሥላሴ መንግስት ላይ አመጽ በማንሳት መታገል ጀመሩ። ይህም ትግል ለዓመታት ተጠናክሮ ቀጠለ። ትግሉንም የሚመራው የኤርትራ ሕዝብ ነፃ አውጪ ግንባር ወይም ኢፒኤልኤፍ በመባል የሚጠራ ሲሆን የሚመራው ደግሞ አሁን ላይ የኤርትራ ፕሬዝዳንት በሆነው ኢሳያስ አፈወርቂ ነበር። ይህም ኢሳያስ የሚመራው ትግል የአፄ ኃይለ ሥላሴ መንግስት ወድቆ የደርግ ኮሚኒስት መንግስት በ1967 ከመጣም በኋላ እየተካሄደ ያለው ውጊያ ተጠናክሮ ቀጥሏል። ታዲያ በዚህ ጊዜ መንግስቱ ኃይለማርያም ምንም እንኳን በጊዜው ኃያላን ከነበረው ከሶቪየት ህብረት ከፍተኛ ወታደራዊ ድጋፍን ቢያገኝም የኤርትራ ህዝብ ነፃ አውጪ ግንባር በጊዜው በትግራይ የደርግ መንግስትን ለመጣል ከሚንቀሳቀሰው ከቲፒኤልኤፍ ጋር ጥምረት በመፍጠር የደርግ መንግስትን ለማሸነፍ ችለዋል። የደርግ መንግስትም ስልጣን ከለቀቀ በኋላ ኢሳያስ የሚመራው የፖለቲካ ድርጅት ሙሉ ለሙሉ ኤርትራን የተቆጣጠረ ሲሆን ኢትዮጵያ ደግሞ በጊዜያዊ የሽግግር መንግስት እንድትመራ ተደርጎ ነበር። ከዚህም በመቀጠል የኤርትራን የወደፊት ዕጣ ፈንታ ለመወሰን ነሐሴ 1985 ላይ የተባበሩት መንግስታት በተገኙበት በተካሄደ የኤርትራ ህዝቦች ሪፈረንደም ነፃ ሀገር እንሁን የሚለው ሐሳብ ከፍተኛውን ድምጽ በማግኘቱ ኤርትራ ነፃ ሀገር ሆና እንድትቀጥል ተወስኗል። በኢትዮጵያም ደርግን በመዋጋት ከስልጣን እንዲለቅ ያደረገው ቲፒኤልኤፍ ማዕከላዊ መንግስቱን በበላይነት የተቆጣጠረ ሲሆን ይህንንም ተከትሎ ነሐሴ 17 1987 ዓ.ም ላይ የህወሓት መሪ የሆነው መለስ ዜናዊ የሀገሪቱ ጠቅላይ ሚኒስትር በመሆን ተሹሟል። ነገሮችን በዚህ መልክ እየቀጠሉ ሚያዝያ 1990 ዓ.ም ላይ ባድሜ በሚባለው ድንበር ላይ በኢትዮጵያና በኤርትራ መካከል በተነሳ የይገባኛል ጥያቄ ምክንያት ጦርነት ተከፍቶ ከ100,000 ሰው በላይ ከሁለቱም ወገን አልቋል። ይህም ለ2 ዓመት የዘለቀ ጦርነት የኢትዮጵያና የኤርትራ መንግስት የአልጄሪያ ዋና ከተማ በሆነችው አልጀርስ ላይ በተደረገ ስምምነት ተቋጭቷል። በመጨረሻም 2010 ላይ አብይ አህመድ ወደ ስልጣን ከመጣ በኋላ በሁለቱ ሀገራት መካከል የነበረውን የሻከረ ግንኙነት ወደ ሰላማዊ ግንኙነት እንዲመለስ ያደረገና የተዘጉ ድንበሮች እንዲከፈቱ በማድረግ በሁለቱ ሀገራት መካከል የነበረው ቁርሾ እንዲጠፋ አድርጓል። አብይ ለዚህ ስራውም የኖቤል ፒስ ፕራይዝ ተሸላሚ ሆኗል። ነገር ግን ይህ የሁለቱንም ሀገራት ህዝቦች ያስደሰተ ብስራት ብዙም ሳይቆይ በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል አውዳሚ ጦርነት ተከፈተ። በዚህም ጦርነት የኤርትራ መንግስት ከአብይ ጎን በመሆን ከትግራይ ኃይሎች ጋር በ100,000 የሚቆጠሩ ዜጎች ያለቁበትን እልህ አስጨራሽ ውጊያን አካሂደዋል። በዚህ አጋጣሚ ስለ ትግራዩ ጦርነት በዝርዝር ማየት ከፈለጋችሁ የለቀቅነው ሙሉ ቪዲዮ አለ፣ እሱን ማየት ትችላላችሁ። ወደ ታሪኩ ስመልሳችሁ
ጦርነቱ በቲፒኤልኤፍ እና በኢትዮጵያ ፌዴራል መንግስት መካከል ፕሪቶሪያ ላይ በተደረገ የሰላም ስምምነት ሲቋጭ የኤርትራ መንግስት በስምምነቱ ላይ ባለመሳተፉና ውጊያው ቲፒኤልኤፍ እስኪሸነፍ መቀጠል ነበረበት በሚል አቋሙ ከኢትዮጵያ መንግስት ጋር አለመስማማት ውስጥ እንዲገባ አድርጎታል። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። ይህ በእንዲህ እንዳለ የኢትዮጵያ ፌዴራል መንግስት የወደብ ይገባኛል ጥያቄን በተደጋጋሚ ከኤርትራ ጋር በማያያዝ እያነሳ መሆኑና ኤርትራ በኢትዮጵያ ውስጥ ያሉ አማጺዎችን ትደግፋለች የሚሉ ክሶችን እያነሳ ባለበት በዚህ ሰዓት የሁለቱ ሀገራት ግንኙነት ከነበረው በላይ እየሻከረ ሄዶ ጦርነት ሊነሳ ይችላል ወደሚል ስጋት ሄዷል። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያቆመንም። ይሄ ግልጽ መሆን አለበት። በመጨረሻም ከዚህ ቪዲዮ መረጃና እውቀት እንዳገኛችሁ ተስፋ እያደረግኩ ሰላም ለኢትዮጵያ፣ ሰላም ለወንድም ኤርትራ ህዝብ ይሁን እያልኩኝ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። የመጨረሻ ውሳኔ የኤርትራ ህዝብ ነው ወይስ አይደለም? እዛ ላይ ነው ጥያቄ። የመጨረሻ ውሳኔ የኤርትራ ህዝብ ነው ብለን ከተቀበልን በመብት ላይ የተመሰረተ ሰላም እናገኛለን። የኤርትራን ህዝብ አንበረክካለሁ የሚል ካለ መንገዱን ጨርቅ አድርግለት። እኛ በዚህ ጨዋታ ውስጥ የለንም።